ነው ላችሁ የተከበሩ የድሬዳዋ አስተዳደር ምክትል ከንቲባ አቶ ሐርቢቡ፣ የተከበሩ አቶ ኢብራሂም ዩሱፍ በምክትል ከንቲባ በማዕረግ የመንግስት ዋና ተጠሪ፣ የተከበሩ መጋቢ ሰናይት ቄስ ኃይለማርያም ገብረ ሚካኤል የድሬዳዋ ሀገረ ስብከት ዋና ስራ አስኪያጅ፣ እንዲሁም የወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ ፓስተር ሚኪያስ፣ እንዲሁም አባቴ መጋቢ አዲስ አባ አንበቆም ገብረ ኪዳን የሀገረ ስብከት ምክትል ስራ አስኪያጅ፣ የመንግስት ከፍተኛ አመራሮች፣ እዚህ የተገኛችሁት የገዳማት አስተዳዳሪዎች እንዲሁም ሊቃውንቶች፣ በመጀመሪያ ደረጃ ፈጣሪ ወይም አላህ ለዚህ ቀን ስላደረሰን ምስጋና ይገባዋል ለማለት እፈልጋለሁ። ለሌላ ነገር ሳይሆን ያው ሁሌ በየአመት የምናደርገው ጾም ሲገባ በየ15ቱ ቀን ነበረ። አጋጣሚ ከተማችን ላይ ያለው እንግዶችም ስለነበሩ ወዲያውኑ ዛሬ የኛም ፕሮግራም ስንጨርስ መጀመሪያ ከዚሁ ስለጀመር ምሳ የተለመደውን ምሳ ማዘጋጀት ነው። ከዛ ውጪ ደግሞ ስለመጣችሁ በራሴና በአስተዳደሩ ስም ላቅ ያለ ምስጋናን እያቀረብኩ የሃይማኖት አባቶች እንግዲህ በጸሎት እንዲዘጉልን ባርኮ እንዲዘጉልን በአክብሮት ወደ መድረክ ይጋብዛለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሳልፎ በዚህ ውስጥ ብዙ ነገሮች ይተላለፋሉ። ደስታ አለ፣ መከራ አለ፣ ረሃብ አለ፣ ሐዘን አለ። እነዚህን ሁሉ እንደ ቸርነቱ ጠብቆ ከነዚህ አሳልፎ ዛሬ በዚህ ቦታ ላይ ከአምናው ከዚህ ቦታ ከተገኘንባት ቦታ ተሰባስበን